አዲስ ቻናል ከፍታችሁ አሊያም ኮፒራይት ክሌም እየመጣ ተቸግራችኋል? ይህን ትሪክ ቀድሜ ባውቀው ኖሮ ብዙ ገንዘብ አድን ነበር። ኮፒራይት ስትራይክ ሳይመጣ እንዴት የሰዎችን ስራ በቻናላችን መጠቀም እንችላለን? በመጨረሻም ነፃ ኮፒራይት ፍሪ ፒክቸርስ፣ ሚውዚክ ቪዲዮዎችን የምታገኙበትን ዌብሳይቶች አሳያችኋለሁ። አብራችሁን ቆዩ። ኮፒራይት ምንድን ነው? ኮፒራይት ማለት የፈጠራ ስራዎች ባለቤቶች ስራዎቻቸውን ሌሎች ያለ ፍቃድ እንዳይጠቀሙባቸው የሚሰጣቸው ህጋዊ ጥበቃ ነው። ይህ ጥበቃ የሚከተሉትን ያካትታል። የፈጠራ ባለቤትነት መብት። አንድ ሰው የራሱን ኦሪጂናል ስራ ለምሳሌ ሙዚቃ፣ ፊልም፣ ጽሁፍ፣ ፎቶግራፍ፣ ስዕል፣ የኮምፒውተር ፕሮግራም ወዘተ ሲፈጥር የዚህ ስራ ኮፒራይት በራሱ ስር ይሆናል። የኮፒራይት ባለቤት ስራዎች ብቸኛ መብቶች ለማባዛት ለምሳሌ የሙዚቃ፣ የሲዲ ወይንም የመጽሐፍ ቅጂዎችን መስራት፣ ለማሰራጨት ለምሳሌ ስራዎችን ለህዝብ መሸጥ ወይም ማከፋፈል፣ በይፋ ለማሳየት ወይም ለማቅረብ ለምሳሌ ፊልሞችን በሲኒማ ቤት ማሳየት፣ ሙዚቃ ኮንሰርቶችን ማቅረብ ወይም የስዕል ጋለሪዎችን ማሳየት፣ ተመሳሳይ ስራዎችን ለመስራት ለምሳሌ ከመጽሐፍ ላይ ተመስርቶ ፊልሞችን መስራት። እነዚህ መብቶችን ያለ ባለቤቱ ፍቃድ መጠቀም የኮፒራይት ጥሰት ይባላል። ዓላማው የፈጠራ ስራዎችን ለማበረታታትና ከስራዎቻቸው ተጠቃሚ እንዲሆኑ ለማድረግ ነው። ዩቲዩብ ኮፒራይትን እንዴት ይቆጣጠራል? ዩቲዩብ የኮፒራይት ህጎችን ለማክበር እና የፈጣሪ መብቶችን ለመጠበቅ የተለያየ ዘዴዎችን ይጠቀማል። ዋናዎቹ የሚከተሉት ናቸው። ኮንቴንት አይዲ ስርዓት። ይህ የዩቲዩብ በራሱ ያበለጸገው የተራቀቀ ቴክኖሎጂ ነው። የኮፒራይት ባለቤቶች ለምሳሌ የሙዚቃ ኩባንያዎች፣ የፊልም ስቱዲዮዎች ስራዎቻቸውን ሙዚቃ፣ ቪዲዮ ክሊፕ ወዘተ በዩቲዩብ ዳታቤዝ ውስጥ ያስቀምጣሉ። ማንኛውም ተጠቃሚ ቪዲዮ ወደ ዩቲዩብ ሲጭን አፕሎድ ሲያደርግ የኮንቴንት አይዲ ስርዓት ይህንን አዲስ ቪዲዮ በተሰጠው ዳታ ውስጥ ካሉት ስራዎች ጋር ያመሳክራል። ተመሳሳይ ከተገኘ ኮፒራይት ባለቤት ቀድሞ በሰጠው መመሪያ መሰረት ዩቲዩብ የሚከተሉትን አንዱን ይፈጽማል። ማገድ፣ ብሎክ። ቪዲዮ በዓለም አቀፍ ደረጃ ወይም በተወሰነ ሀገሮች እንዳይታይ ያደርጋል። ገቢ ማጋራት፣ ሞኔታይዝ። ቪዲዮ ላይ በማስታወቂያ እንዲታይ በማድረግ ከማስታወቂያ የሚገኘውን ገቢ ለኮፒራይት ባለቤት ይሰጣል። አንዳንድ ጊዜ ገቢው በጫናው ሰውና በባለቤቱ መካከል ይከፋፈላል። መከታተል፣ ትራኪንግ። ቪዲዮ እንዲታይ ይፈቅድና የኮፒራይት ባለቤት ቪዲዮውን ተመልካች ስታቲስቲክ መከታተል ይችላል። የኮፒራይት ማስጠንቀቂያ፣ ኮፒራይት ስትራይክ። አንድ የኮፒራይት ባለቤት በዩቲዩብ ላይ ያለ ፍቃዱ የተጫነ ስራዎችን ካገኘ የማስወረድ ጥያቄ ቴክ ዳውን ሪኩዌስት ማድረግ ይችላል። ዩቲዩብ ጥያቄውን መርምሮ ትክክል ሆኖ ካገኘው ቪዲዮን ያስወርዳል። ቪዲዮን የጫነው ሰው ደግሞ የኮፒ ማስጠንቀቂያ ስትራይክ ይደርሰዋል። የማስጠንቀቂያ ውጤቶች። አንድ ማስጠንቀቂያ አንዳንድ የዩቲዩብ ገጾችን ፊቸርስ ለጊዜው መጠቀም ላይችል ይችላል። 3 ማስጠንቀቂያዎች ቻናሉ በቋሚነት ሊዘጋ ይችላል። ሁሉም የጫኑት ቪዲዮዎች ይሰረዛሉ እናም አዲስ ቻናል መክፈት አይችሉም። ማስጠንቀቂያዎቹ ከ90 ቀን በኋላ ጊዜያቸው ያልፍባቸዋል። ነገር ግን በዚህ ጊዜ ውስጥ ሌላ ማስጠንቀቂያ መምጣት የለበትም። የቅጂ መብት ማረጋገጫ መሳሪያዎች፣ ኮፒራይት ማች ቱልስ። ይህ መሳሪያ ቻናል ላላቸው ሰዎች የራሳቸውን ኦሪጂናል ስራ በሌሎች ቻናል ላይ ያለ ፍቃድ ሲጫኑ እንዲያዩና እርምጃ እንዲወስዱ ይረዳቸዋል። የተጠቃሚዎች ኃላፊነት። የዩቲዩብ ተጠቃሚዎች የሚጭኑት ይዘት ኮንቴንት የራሳቸው ኦሪጂናል ስራ መሆኑን ወይንም ለመጠቀም ህጋዊ ፍቃድ ያላቸው መሆኑን እንዲያረጋግጡ ያሳስባል። ማስጠንቀቂያ። የዩቲዩብ የኮፒራይት ህግን በቁም ነገር ይመልከቱ፣ ምክንያቱም በዓለም አቀፍ ደረጃ የሚሰራ መድረክ ስለሆነ የፈጣሪ መብትን የማክበር ግዴታ አለበት። የሌላ ሰው ይዘት ኮንቴንት በዩቲዩብ ላይ ያለ ኮፒራይት ማስጠንቀቂያ ስትራይክ ወይንም የይዘት መታወቂያ ኮንቴንት አይዲ ክሌም ለመጠቀም ሙሉ በሙሉ አስተማማኝና ዋስትና ያለው መንገድ የለም። በተለይ የይዘቱ ባለቤት ስራውን በኮንቴንት አይዲ ስርዓት ውስጥ አስመዝግቦ ከሆነ ወይንም በንቃት የሚከታተል ከሆነ የተወሰነ ይዘቶችን የመጠቀም እድልን ከፍ የሚያደርጉና የችግር ስጋቶችን የሚቀንሱ አንዳንድ ሁኔታዎችና ስልቶች አሉ። ነገር ግን አሁንም ጥንቃቄ ማድረግና የአደጋ ስጋት እንዳለ መገንዘብ በጣም አስፈላጊ ነው። የፌር ዩዝ አጠቃቀም። ፌር ዩዝ መርህን መረዳትና መተግበር። ፍትሃዊ አጠቃቀም በአሜሪካ የኮፒራይት ህግ ውስጥ ያለ መርህ ሲሆን ሌሎች ሀገሮችም ተመሳሳይ መርሆች ሊኖራቸው ይችላል። የተወሰኑ የኮፒራይት ጥያቄ ያላቸው ስራዎችን ያለ ባለቤቱ ፍቃድ ለተወሰኑ ዓላማዎች ለምሳሌ ለትችት፣ ለአስተያየት፣ ለዜና ዘገባ፣ ለትምህርት፣ ለምርምር በተወሰነ መጠንን መጠቀምን ይፈቅዳል። ትራንስፎርማቲቭ የተጠቀሙበት ይዘት ከመጀመሪያው ስራ የተለየ አዲስ ትርጉም ወይንም መልእክት ያለው መሆን አለበት።
አለበት። ዝም ብሎ ኮፒ አድርጎ መለጠፍ አይደለም። ለምሳሌ የፊልም፣ የክሊፕ ለትችት ወይንም ለምርምር ከተጠቀሙበት መጠን ከዋናው ስራው በጣም ትንሽ ክፍል ብቻ መጠቀም። ምንም እንኳን ትክክለኛ መጠን በህግ የተወሰነ ባይሆንም ከ5 እስከ 7 ሰከንድ በዋናው ስራ ገበያ ላይ የሚያሳድረው ተጽዕኖ። የእርሱ አጠቃቀም በዋናው ስራ ገበያ የሚያዳክም መሆን የለበትም። ማስጠንቀቂያ፣ ፍትሃዊ አጠቃቀም በጣም ውስብስብና በዳኝነት የሚወሰን ነው። እርስዎ በፍትሃዊ አጠቃቀም ያሰቡት ነገር በባለቤቱ ወይንም በፍርድ ቤት ዘንድ ላይሆን ይችላል። የዩቲዩብ ኮንቴንት አይዲ ስርዓት ብዙውን ጊዜ ላያውቀው ይችላል። ስለዚህ መጀመሪያ ክሌም ወይንም ጥንቃቄ ሊደርሱትና ከዚያ በኋላ ፍትሃዊ አጠቃቀም መሆኑን መከራከር ሊኖርቦት ይችላል። በፍጹም ሙሉ ዋስትና አይሰጥም። ክሬቲቭ ኮመንስ ፍቃድ ያላቸው ይዘቶችን መጠቀም። አንዳንድ ፈጣሪዎች ስራዎቻቸውን በክሬቲቭ ኮመንስ ፍቃድ እንዲገለገሉ ያደርጋሉ። የተለያዩ የሲ ፍቃዶች አሉ። አንዳንዶቹ የባለቤቱን ስም መጥቀስ ብቻ ሲጠይቁ፣ ሌሎቹ ደግሞ ለንግድ ስራ እንዳይውል ወይንም እንዳይቀየር ሊከለክሉ ይችላሉ። የፍቃድ አይነቱን በትክክል ማንበብና ማክበር አለብዎ። ለሚጠቀሙት ለማንኛውም የሶስተኛ ወገን ይዘት ግልጽ የሆነ የጽሑፍ ፍቃድ ላይሰንስ ኦር ፐርሚሽን ከኮፒራይት ባለቤት ያገኙ። ፍትሃዊ አጠቃቀም ላይ ብቻ ተመርኩዞ ስራ መስራት በጣም ጥንቃቄና ጥልቅ ግንዛቤን ይጠይቃል። በመጨረሻም የሌላ ሰው ስራ ሲጠቀሙ ሁልጊዜም አደጋ ስጋት አለ። ከላይ የተጠቀሱትን ነጥቦች ስጋቱን ለመቀነስ ሊረዱ ይችላሉ፣ ነገር ግን ሙሉ በሙሉ አያስወግዱትም። ዩቲዩብ ላይ ፍለጋ ማጣሪያ ፊልተርስ ክሬቲቭ ኮመንስ የሚለውን መምረጥ ይችላሉ። በጣም አስተማማኝ መንገዶች፣ የራስዎን የኦሪጂናል ይዘት ይፍጠሩ። የዩቲዩብ ቻናላችንን ደህንነት ለመጠበቅና ከስጋት ነፃ ለመሆን ኮፒራይት የሆኑ ነገሮችን መራቅና የራሳችንን ክህሎት ለሰዎች ሼር ለማድረግ ልማዳችን ሊሆን ይመረጣል። ከዚህ በታች የምናያቸው ዌብሳይቶች ኮፒራይት ፍሪ የሆኑ ፒክቸርስ፣ ሚውዚክስ፣ ባክግራውንድ ሳውንድ፣ ቪዲዮ ክሊፖችን በዩቲዩብ ቻናላችን በነፃ መጠቀም ያስችሉናል። ኮፒራይት ነፃ ስዕሎች፣ ፒክቸሮች። ፒክሳልስ እጅግ በጣም ጥራት ያላቸው በሺዎች የሚቆጠሩ ነፃ ፎቶዎችን ያቀርባል። ለመፈለግም በጣም ቀላል ነው። አንስፕላሽ ልክ እንደ ፒክሴል ሁሉ ይህ ዌብሳይት እጅግ ማራኪ ከፍተኛ ጥራት ያላቸውን ፎቶዎችን በነፃ ለማግኘት ያስችላል። ፒክስቤይ ከሙዚቃ በተጨማሪ ነፃ ቪዲዮዎችና ሙዚቃዎችን ያቀርባል። በጣም ሰፊ የመረጃ ክምችትም አለው። ከኮፒራይት ነፃ ሙዚቃ ሚውዚክስ studio.youtube.com ውስጥ ኦዲዮ ላይብረሪ የሚለውን ተጫኑ። ዩቲዩብ ራሱ ያቀረባቸው ሲሆን ለዩቲዩብ ቪዲዮዎች ያለምንም ስጋት መጠቀም ይችላሉ። የተለያዩ አይነት ሙዚቃዎች፣ ሳውንድ ኢፌክቶች አሉት። ፒክስቤይ ሚውዚክ የተለያዩ አይነት ስሜቶችን የሚገልጹና ለጀርባ ማጀቢያ የሚሆኑ ሙዚቆችን በነፃ ያቀርባል። ቤንሳውንድ በጣም ተወዳጅ የሆነ ዌብሳይት ነው። የዌብሳይቱን ስም ከጠቀሱ አትሪቢዩሽን በነፃ መጠቀም ይችላሉ። ከኮፒራይት ነፃ ቪዲዮ ክሊፖች ፒክሳልስ ቪዲዮ ከፎቶ በተጨማሪም ጥራት ያላቸውን ነፃ የቪዲዮ ክሊፖችን ያቀርባል። ፒክስቤይ ቪዲዮ የተለያዩ አይነት አጫጭር ቪዲዮችን በነፃ ማውረድ ይችላሉ። ከበር በጣም የሚያማምሩ ለጀርባ ምስሎች ባክግራውንድ የሚሆን አጫጭር ቪዲዮዎችን ያቀርባል። ጠቃሚ ምክሮች፣ ፍቃድ፣ ላይሰንስ መፈተሽ። ምንም እንኳን እነዚህ ዌብሳይቶች ከኮፒራይት ነፃ ቢሆኑ እያንዳንዱ ፒክቸር፣ ሚውዚክ፣ ቪዲዮ የራሱ የሆነ የአጠቃቀም ፍቃድ ሊኖረው ይችላል። አንዳንዶቹ አትሪቢዩሽን የባለቤቱን ስም መጥቀስ ሊጠይቁ ይችላሉ። ሁልጊዜም የአጠቃቀም ደንቦችን ያረጋግጡ። ጥራት፣ ለቪዲዮ ተስማሚ የሆኑና ጥራታቸውን የጠበቁ ፋይሎችን ይምረጡ።